የጳውሎስን ታሪክ ስንመለከት 2 ዓመት በእስር ላይ ሲተው ያለ ፍርድ እግዚአብሔር ምን ይላል? ሰዎች ያለ ክርስቶስ እየጠፉ ነበር። እግዚአብሔር ለምን አንድ ነገር አያደርግም? እንደ አሳሪዎቹንስ ማጥፋት አይችልም? እንደ ጉም ሊበትናቸው አይችልም? ይችላል። እሱ ስላልበተነ ዛሬ እኛ የምንበትንበት ጊዜ መጥቷል። በተናችሁ ሰበርናችሁ የምንልበት ጊዜ መጥቷል። ግን ጳውሎስ ይሄንን አይደለም የጸለየው። ይሄንን ልመና አይመስለኝም የለመነው። እግዚአብሔር ለምንድን ነው ገዢውን ጳውሎስን እንዲፈታ ያላነሳሳው? ምን ጳውሎስ ኃጢአት ሰርቷል? ወይስ እምነት የለው? ወይስ እየጸለየ አልነበረም? በጣም እርግጠኛ ሆነው ጳውሎስ እየጸለየ እንደነበረ በዚህ ስፍራ ባይጻፍም በሮም እስር ቤት ውስጥ ሆኖ ግን ስለ ዳኑት ስለነ ቆሮንቶስ ስለሌሎች እንኳን እግዚአብሔርን እያመሰገነ ይጸልይ እንደነበር መጽሐፍ ቅዱስ ይነግረናል። ያውም እሱ በዚህ ቦታ ላይ ሆኖ አይጸልይም ማለት አይቻልም። ግን ለምን ከ2 ዓመት በላይ ሳስፈለገ? ዳዊት እያለፈበት የነበረው ታሪክ ተመሳሳይ ነው። በወጣትነቱ በነቢዩ ሳሙኤል የተቀባ ንጉሥ ተብሎ በንጉሥ ቤት ውስጥ የነበረ ግን ደግሞ ሳኦል በተራራ ላይ እንዳለች ቆቅ አሳደደው የተባለ እግዚአብሔር የቀባውን ሌላው የተቀባው እያሳደደ ሁለቱም በሳሙኤል ተቀብተዋል። ምናልባት ዳዊት በ20ዎቹ መጨረሻ ላይ ሊሆን ይችላል። ይሄ ሁሉ ሲሆንበት እግዚአብሔር የት ነበር? ለምን ዝም አለ? ይጠየቃል። እግዚአብሔር ይጠየቃል። ረስቶት ነው? ይህንን ልናያይዘው እንችላለን። እግዚአብሔር የራቀ በሚመስለን ጊዜ ሁል ጊዜ ስሜታችን ሊነካ ይችላል። ይሄ መልእክት የሚያስተምረን ነገር አለ። በመዝሙር 13 ላይ በመጀመሪያዎቹ ቁጥር ላይ ዳዊት በሁከቱ ውስጥ ነበረ። በጣም ተወዛግቦበት ነበረ። ከአንዱ ሐሳብ ላይ ሌላውን ይጨምራል። እስከ መቼ ትረሳኛለህ? እስከ መቼ ትተወኛለህ? እስከ መቼ እያለ ይሄን ይናገር ነበረ። በሐዘን ላይ ሐዘን፣ በትካዜ ላይ ትካዜ እየጨመረ እንዲህ አይነት ሁኔታ ዳዊትን ከሚጠብቀው ተስፋ ይልቅ ተስፋ ወደ መቁረጥ እየወሰደው እንደነበረ ስሜቱ የተነካ በሚመስል አኳኋን የተገለጸ መዝሙር ነው። ምንም መውጫ ባጣበት ሁኔታ ውስጥ እግዚአብሔር ትቶት እንደሄደ በመዝሙር 13 ቁጥር 2 ላይ ዳዊት እስከ መቼ በነፍሴ እመካከራለሁ? ትካዜ እስከ መቼ ሁልጊዜ ይሆናል አለና እስከ መቼ ጠላቴ በላይ ይጓደዳል? ጠላቴ በእኔ ላይ እየደነፋ ነው። ሳኦል አሁንም ንጉሥ ነው። የተቀባው ደግሞ ዳዊት በዋሻ ውስጥ ነው ያለው። እግዚአብሔር የጠራው ሰው በዋሻ ውስጥ እየተንከራተተ፣ እግዚአብሔር የናቀው ሰው በንጉሥ ቤት ውስጥ በቤተ መንግስት ውስጥ እየተዝናና ከዛም ባለፈ እያሳደደ ያለበት ሁኔታ ነገር ሁሉ የተገላቢጦሽ ይመስላል። ይህን ነገር ክፉ የሚያደርገው በዚህ ላይ ሳኦል ራሱ ክፉ ሆኖ እያለ ጌታን የናቀ እግዚአብሔርም የተወው ሰው ዳዊት ራርቶለት እንኳ ከመግደል ቢያተርፈውም መልሶ ዳዊትን ለመግደል የፈለገ ሰው ይሄ ሁሉ ሲሆን እግዚአብሔር አያውቅም? እግዚአብሔር ለምን እርምጃ አይወስድም? ዝም ይላል? ዳዊትን ረስቶት ይሆን? ነገሮች እንዲሆናሉ። እየዋለ እያደር ነገር እየባሰ ሊመጣ ይችላል። ወገኖች፣ በክርስትና ሕይወታችን ውስጥ በእንዲህ አይነት ሁኔታ ውስጥ የምናልፍ በጣም ብዙ ሰዎች አለን። የተሳካላቸው የሚመስሉ ሰዎችን ጋር ራሳችንን አነጻጽረን እኛን እግዚአብሔር የተወን እግዚአብሔር የሚያዳላ እስኪመስለን ድረስ እነዛም ደግሞ እግዚአብሔር አዳላ ብለው በፊታችን እየዘመሩ እኛ የምናለቅስበት ጊዜ ውስጥ ልናልፍ እንችላለን። የተራዘመ የሙከራ ጊዜ፣ የተራዘመ የጸሎት ጊዜ ላይ ነን። ወደ እግዚአብሔር እንጮሃለን፣ ግን እግዚአብሔር አይመልስም።
ከመጮህም አልፈን ደግሞ ሌሎችንም እናስጮሃለን፣ ግን እግዚአብሔር አይመልስም። ካለንበት ሁኔታ ለመውጣት እንሞክራለን፣ ግን መፍጨርጨር ይሆንብናል እና ሙከራችን ምንም አይሰራም። ስለዚህ ከትልቅ ከፍታ ከትልቅ ተስፋ ወደ ተስፋ መቁረጥ ውስጥ እያዘቀዘቅን ልንሄድ እንችላለን። በእንዲህ አይነት ሁኔታ ጌታን የማይታዘዙ የሚያመነዝሩ አመፀኞች በተደላደለ ሕይወት ውስጥ እየኖሩ እግዚአብሔር የናቃቸው በቤተ መንግሥት ውስጥ እየተንፈላሰሱ ጌታን የታዘዙ በእርሱ የተቀቡ ሰዎች ደግሞ በእስር ቤት ወይም በዋሻ ይንከራተታሉ። እግዚአብሔር የዚህን ጊዜም ዝም ያለ ይመስላል። ታዲያ ምንድን ነው? እግዚአብሔር የራቀ ይመስላል? አይደለም። አልራቀም። እግዚአብሔር የተወ ይመስላል? አይደለም። አልተወም ካልን ምን ማረጋገጫ አለን? እግዚአብሔር አልረሳኝም ለማለት ምን ማረጋገጫ አለን? መጽሐፍ ቅዱሳችን በኢሳይያስ ምዕራፍ 49 ቁጥር 14 እና 15ን ስንቅ አድርገን መውሰድ እንችላለን። እንደዚህ ይላል፣ ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እግዚአብሔር የተመሰገነ ይሁን። አልረሳሽም ማለት የጊዜ ጉዳይ አለ ማለት ነው። የጊዜ ልዩነት አለ። ረስቶኛል የምንለው የወሰደ ጊዜ አለ። አልረሳሽም የሚለው ደግሞ በዛ በወሰደው ጊዜ ውስጥ እግዚአብሔር አለመርሳቱን ይናገራል። ረስቶኛል ሲባል የተወሰነ ጊዜ ጠብቃ ጽዮን እግዚአብሔር ረስቶኛል አለች፣ እኔ ግን አልረሳውሽም ይላል። እግዚአብሔር የተመሰገነ ይሁን። በዓመታት የሚቆጠር የችግር ዘመን ልናሳልፍ እንችላለን። ነገር ግን እኛ የእግዚአብሔር ልጆች ስለሆንን እግዚአብሔር ፈጽሞ አይረሳህም። እንዲህ ይላል፣ እርሱ ራሱ ከቶ አልጥልህም ከቶም አልተውህም ብሎ ተናግሯል ይላልናል በዕብራውያን መጽሐፍ ምዕራፍ 13 ቁጥር 5 ላይ አልጥልህም አልተውህም። እንግዲህ እንደተመለከትነው እግዚአብሔር የራሱ የሆኑ አገልጋዮችን የጠራቸውን አገልጋዮቹን እንኳ የረሳ ይመስላል። ጳውሎስንም ዮሴፍንም ዳዊትንም ተመልክተናል። ሁሉም እግዚአብሔር የረሳቸው በሚመስል ደስ በማያሰኝ ሕይወት ውስጥ አልፈዋል። ለዓመታት ተዘግተው በዋሻ ውስጥ ተደብቀው ሸሽተው ኖረዋል። በዚህ ጊዜ ውስጥ ግን አንድ የተፈጠረ ነገር አለ። እግዚአብሔር በሥራ ላይ ሆኖ ሰዎችን እንደሰራቸው ግን እንመለከታለን። እግዚአብሔር በዚህ ጊዜ ውስጥ እነዚህን ሰዎች በእምነት እየገነባቸው ነበረ። ማንነቱን እየገለጸላቸው ነበረ። ይሄ በእግዚአብሔር መተው ሳይሆን በእምነት የመጠበቅ ግብዣ ነው። በእምነት የማደግ ግብዣ ነው። ከዓመታቶቹ ጋር አይደለም። ምን ያህል ለማደግ ጊዜ ፈጅቶብናል፣ ምን ያህል ለመታመን ጊዜ ፈጅቶብናል ነው። አንዳንድ ተክሎች ለማደግና ፍሬ ለመስጣት ዓመታትን ይፈጃሉ። ግን ዓመታት ፈጁ ብለን ደግሞ መንከባከባችንን አንተዋቸውም። አንድ ቀን ጊዜያቸው ሲደርስ ፍሬ እንደሚያፈሩ እናውቃለን። እግዚአብሔር የራሱ ጊዜ ሲደርስ ተሰርተን ስናልቅ እምነታችን ሲገነባ ያን ጊዜ እግዚአብሔር ካለንበት ያወጣናል። ስለዚህ በእንዲህ አይነት ጊዜ ውስጥ ስናልፍ እግዚአብሔር ከኛ ጋር እንዳለ ማመን ያስፈልገናል። እግዚአብሔር እንዳልተወን እንደማይረሳን ማመን ያስፈልገናል። ምናልባት ለነ ዮሴፍ ለነ ዳዊት የተጻፈ ነገር ስለሌለ እነሱ ይህንን ቢሉ ከባድ አይደለም። ነገር ግን የነሱ ታሪክ የተጻፈልን ሰዎች የነሱን ታሪክ ያነበብን የእግዚአብሔርን ባህሪ ያነበብን ሰዎች ግን የዮሴፍን እና የዳዊትን ሕይወት መድገም አያስፈልገንም። ረሳኝ ልንል አያስፈልግም። ምክንያቱም አልረሳችሁም ተብሎ የተጻፈ መጽሐፍ ስላለን። በዘፍጥረት ምዕራፍ 39 ቁጥር 20 ላይ ዮሴፍም ጌታ ወሰደው፣ የንጉሡም እስረኞች ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያም በግዞት ቤት ነበረ። እግዚአብሔርም ከዮሴፍ ጋር ነበረ፣ ደግሞ ምሕረትም አበዛለት፣ በግዞቱም አለቃ ፊት ሞገስን ሰጠው። ይሄ ከተጻፈልን
በእስር ቤትም ቢሆን እግዚአብሔር ዮሴፍን አልረሳውም። አልፎ የግዞቱን ቤት አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው ይላል። በእስር ቤት ውስጥ ሆኖ የእስረኞች አለቃ፣ የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም። እግዚአብሔር ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበረ። እግዚአብሔር የራቀ በሚመስልበት ሁኔታውም ውስጥ እያለፍን እግዚአብሔር ሞገስን ይሰጠናል። እግዚአብሔር ምሕረት ያደርጋል። እግዚአብሔር ከኛ ጋር ይሆናል። ደግሞ ነገራችንንም ያቀናልናል። ይሄ ለምን ሆነ? እግዚአብሔርን ወደ መምሰል፣ እግዚአብሔርን ወደ ማወቅ፣ በእምነት ወደ ማደግ ደረጃ እስክንደርስ ድረስ። እንደዚሁ በቅስፈት እግዚአብሔርን መምሰል የሚባል ነገር የለም። አሁን ያለንበት ህብረተሰብ ሁሉ ነገር ፈጣን ነው፣ ፍጥነት ነው። በፍጥነት ግን እግዚአብሔርን መምሰል የለም፣ ሂደት ይፈልጋል። ዳዊት በ10ዎቹ ዕድሜ ያለ ተቀባና ከዛ ደግሞ ጎልያድን ዘርሮ እግዚአብሔርን መሰለ፣ እግዚአብሔርን አወቀ ሊያስብል አይችልም። ሊያልፍ የሚገባው መንገድ አለ። የመጀመሪያዎቹ ድሎች ዳዊትን ከፍ ሊያደርገው ያስችለዋል። ምክንያቱም ምን አለ? እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ሲባል መልካም ነገር ነው የሚመስለው። የመጀመሪያዎቹ ዓመታት መልካም ናቸው። ወደ እድገት ትምህርት ቤት ስንሄድ ግን የሞት ጥላ ትምህርት ቤት የሚባል አለ። በሞት ጥላ መካከል እንኳ ብሄድ አልፈራም ይላል። ነገሩ ዳዊት እንደጀመረው አይደለም። እንደተቀባው ጎልያድን እንደዘረረ ሳውል ቤት ውስጥ እንደተቀመጠ አይደለም። 20ዎቹ ዓመታት ካለፉ በኋላ ዳዊት በ10ዎቹ ዕድሜ ንጉሥ ሆኖ ተቀባ። በጎልያድ ላይ ባደረገው ድል እንደታየው በዛን ጊዜ ጠንካራ እምነት ነበረው። 21 ሲሞላው እግዚአብሔር በዙፋኑ ላይ አስቀመጠው። ቁጥር 25፣ ቁጥር 26፣ 27፣ 28 እያለ ዳዊት መድረሻው ዋሻ ውስጥ ሆነ። በእነዚህ ሁሉ ዓመታት ከዳዊት የምንማረው ዳዊት እግዚአብሔርን መጠበቅ አስተምሮናል። እግዚአብሔርን መጠበቅ እንዴት እንደሆነ ተምረናል። በዳዊት ታሪክ እግዚአብሔር የተናገረውን እስኪያደርግልን ድረስ እንደማይተወን አይተነዋል። አንዳንድ ተስፋ አስቆራጭ ሁኔታ ውስጥ ስናልፍ የራሳችን መውጫ መንገድ መፈለግ አእምሯችንን ሊያስጨንቅ ይጀምራል። ግን ደግሞ ብዙ ሞክረን ያልሰራበት ጊዜ አለ። ብዙ የራሳችንን መንገድ ሄደን ያልሰራበት፣ ምናልባትም ደግሞ ተጋግጠን የተመለስንበት ሁኔታ ሊኖር ይችላል። እኛ መከራን እየተቀበልን እየጸለይን እግዚአብሔርን እያመለክን እግዚአብሔርን እያወደስን እግዚአብሔርን እያገለገልን በመከራ ውስጥ እያለፍን ሌሎች ሲዝናኑ ልናይ እንችላለን እና እግዚአብሔር ከኛ የራቀ ሊመስል ይችላል። እነዛም ሰዎች እግዚአብሔር ከኛ ጋር እንዳልሆነ ሊናገሩ ይችላሉ። እግዚአብሔር ግን አልረሳህም ይላል። ከዳዊት እግዚአብሔርን መጠበቅ እንማራለን። በሁለተኛ ደረጃ ላይ እንዲህ አይነት ሁኔታ ሲመጣ እስከ መቼ ብሎ ከመጠየቅ ወደሚቀጥለው እግዚአብሔርን በጸሎት ወደ መቅረብ ያስኬደናል። ወደ ጌታ ጮኸ፣ እንዲህ ያለ በቁጥር 3 ላይ አቤቱ አምላኬ እየኝ ስማኝም። እስከ መቼ ትረሳኛለህ የሚለውና አምላኬ እየኝ የሚለው ሁለቱ ልዩነት አለው። እስከ መቼ ትረሳኛለህ ማለት ተስፋ መቁረጥ ያለበት ነገር ነው። ግን ደግሞ ከዛ ተመለሰና አምላኬ እየኝ ስማኝ። በእንደዚህ አይነት ጊዜያቶች ውስጥ አምላኬ እየኝ ስማኝ። ትንቢት ተነግሮልን መልእክት መጥቶልን እኛ የመጣልን እኮ መልእክት አሁን በነቢያቶች ሊሆን ይችላል፣ በአገልጋዮች ሊሆን ይችላል። ለነ ዳዊት እኮ መልእክት የመጣው ከራሱ ከእግዚአብሔር ነው። ለነ ዮሴፍ እኮ መልእክት የመጣው ከራሱ ከእግዚአብሔር ነው። በእርግጥ በነቢያቶችም አልፎ የሚናገር ነው። ግን አንዳንድ ጊዜ መልእክቶቹ ልክ ናቸው ልክ አይደሉም የሚለው ማየት ስላለበት እና ምን አለ? የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው ለሞቴ እንዳልተኛ ዓይኖቼን አብራ። የመጨረሻው መንገድ ጸሎት ነው። እስከ መቼ ብሎ የራስ እርምጃ ከመውሰድ ወደ እግዚአብሔር መቅረብ። ብዙ ክርስቲያኖች እግዚአብሔር ለምን እንደማይጠቀምብን ጠይቀን እናውቃለን። ምክንያቱም
እግዚአብሔር የራቀ በሚመስለን ጊዜ ራሳችንን እርምጃ ስለምንወስድ፣ እግዚአብሔርን ከመፈለግ ይልቅ መተውን ስለምንመርጥ፣ በቃኝ ብለን ወደ ነበርንበት ስለምንመለስ፣ ወይም ደግሞ ችግራችንን ማቃለል የምንችልበት ራስ አገዝ መጽሐፍ ማንበብ ስንጀምር፣ የሳይኮሎጂ መጽሐፍ ማንበብ ስንጀምር፣ ከእግዚአብሔር ላይ አይኖቻችንን ስናነሳ፣ እግዚአብሔር እንደነ ዳዊት፣ እግዚአብሔር እንደ ዮሴፍ ላይጠቀምብን ይችላል። ዳዊት ይህንን አላደረገም። ምን አደረገ? እግዚአብሔር የራቀ ሲመስለው ወደ እግዚአብሔር በልመና ቀረበ። ወደ ዓለም ከመመለስ ይልቅ ወደ ራሱ እርምጃ ከመሄድ ይልቅ ወደ እግዚአብሔር በጸሎት ቀረበ። ዳዊት ለሰዎች ስለ እግዚአብሔር ከማጉረምረም ይልቅ ወደ እግዚአብሔር መጸለይን መረጠ። በእንዲህ አይነት ጊዜ የሚባለው እንደዚህ ነው። በመዝሙር ምዕራፍ 71 ቁጥር 12 ላይ እንዲህ አይነት ችግር በመጣ ጊዜ፣ እግዚአብሔር የተወ በሚመስል ጊዜ፣ የዘገየ በሚመስል መጠበቅ ባቃተን ጊዜ እንደዚህ ይባላል። ቁጥር 12 ላይ አምላክ ሆይ ከኔ አትራቅ፣ አምላክ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወሟት ይፈሩ ይጥፉም፣ ጉዳቴን የሚፈልጉ ውፍረትና ሳርን ይልበሱ። እኔ ግን ሁልጊዜ ተስፋ አደርጋለሁ፣ በምስጋናም ሁሉ ላይ እጨምራለሁ። መቼ? ነገር ባይከናወንም ሁኔታው እያለ በምስጋና ላይ ምስጋናን እጨምራለሁ። እንግዲህ መዝሙር 13 ቁጥር 3 እና 4 የሚያስተምሩን ነገሮች አሉ። አንደኛ ጸሎታችን በደስታችን ጊዜ ብቻ ሳይሆን በችግር ሁኔታ ውስጥ ሆነን ለእግዚአብሔር ክብር መታሰቢያ መሆን መቻል አለበት። ከዚህ በፊት ተነጋግረናል። ጸሎታችን እግዚአብሔርን የምናከብርበት አንዱ መንገድ ነው። ምክንያቱም ጌታ ኢየሱስ ክርስቶስ እንዲህ አለ፣ በስሜ ብትለምኑ አብ ስለ ወልድ እንዲከበር አደርገዋለሁ ካለ ጸሎታችን ለእግዚአብሔር ክብር ይሆናሉ። ዳዊት ከችግሮቹ ለማምለጥ፣ ደስተኛ ለመሆን፣ ለመዳን ብቻ የጸለየው ሳይሆን ፍራቻ አለው፣ ጠላቴም ደግሞ ደስ እንዳይለው። ምክንያቱም ዳዊት በእግዚአብሔር የተቀባ ስለነበረ በጠላቶቹ እጅ ከሞተ አምላክን ደካማ ስለሚያደርግ፣ ውሸታም ስለሚያደርግ እና በጠላቶች እጅ እንዳልወድቅ ሐዋርያ ጳውሎስም እንዲህ ይላል፣ ከአመፀኞችና ከክፎች ድን ዘንድ ጸልዩልኝ። ጸሎቱ የእግዚአብሔርን ክብር የሚያመጣ፣ ዳዊት ለክብሩ ሳይሆን እንዲህ ተቀብቶ ሞተ ሳይሆን አይደለም፣ ሰዎች እግዚአብሔርን ደካማ ነው እንዳይሉ፣ ጉዳቴን የሚፈልጉ እንዳይደሰቱ። ስለዚህ ጸሎታችን ራሳችን ከሽንፈት ለመውጣት ሳይሆን ለእግዚአብሔር ክብር እንዲውል አድርገን ልንጸልይ ያስፈልጋል። ሌላው በተለይ ዳዊት እግዚአብሔር የራቀ በሚመስለው ጊዜ ያስተማረን ነገር አንድ ነገር አለ። ራሱ እግዚአብሔርን መፈለግ አለብን። የራቀ በሚመስለን ጊዜ እግዚአብሔርን መፈለግ አለብን። የእግዚአብሔርን መገኘት እግዚአብሔር ረስቶኛል ብሎ ሳይሆን የተወው እግዚአብሔርን ፍለጋ በጸሎት እንደሄደ እንመለከታለን። የእምነታችን መፈተን የእግዚአብሔርን መገኘት የሚያመጣልን ይሆናል። እግዚአብሔር የራቀ በሚመስል ጊዜ ምን እናደርጋለን? እግዚአብሔርን እንፈልገዋለን። እፈልግሃለሁ፣ እሱም ራሱ ፈልጉኝ። የሚፈለግ የራቀ የሚመስል ነው፣ የጠፋ የሚመስል ነው። ስለዚህ እግዚአብሔር ፈልጉኝ አለ። እኛም ደግሞ እንፈልግሃለን ልንለው ያስፈልጋል። ምክንያቱም እግዚአብሔርን ሳንፈልግ የምንፈልገውን ነገር ልናገኝ አንችልም። በሶስተኛ ደረጃ ጠላቶቻችን ደስ አይበላቸው እንዳለው እግዚአብሔርንና ጠላትን ለይቶ ማወቅ ያስፈልጋል። በመዝሙር 119 ቁጥር 77 ጀምሮ ሕግ ተድላዬ ናትና ቸርነት ትምጣልኝ፣ በሕይወትም ልኑር። ትዕቢተኞች በአመፅ ጠመውብኛልና ይፈሩ፣ እኔ ግን በትእዛዛት እጫወታለሁ።
በአዲሱ መደበኛ ትርጉም እኔ ግን ትእዛዛትን አሰላስላለሁ። ለቅድስና የሚያበቁንና ከኃጢአት እንድንጠበቅ የሚያደርጉን ሁለቱንም እውነታዎች ልንይዛቸው ያስፈልጋል። አንደኛ የአምላካችን ክብር በአደጋ ላይ ያለ ነው። ለምን? ጠላቶች ሊሳለቁ ነው። ጠላቶች ሊሳለቁ ነው። ስለዚህ ዳዊት ከጠፋ ጠላት ደስ ይለዋል። እኛ ደግሞ እግዚአብሔር እንዳያፍር ሁል ጊዜ ከጠላቶቼ ጠብቀኝ፣ ጠላቶቼ ደስ እንዳይላቸው ልንል ያስፈልጋል። በእንዲህ አይነት ጊዜ ምን እናደርግ? በእግዚአብሔር እንታመን። በእግዚአብሔር መታመን ማለት ጥያቄዎቻችንን ጠይቀን የዘገዩ በሚመስሉበት ጊዜ፣ የችግሮቻችን በረዘሙ ጊዜ ውስጥ እምነታችንን በእግዚአብሔር እንድናደርግ እግዚአብሔር ስለሚፈልግ ጊዜያቶቹ ሊረዝሙ ይችላሉ። በእነዚህ ጊዜያቶች ውስጥ በእግዚአብሔር ተስፋ መቁረጥ ሳይሆን እግዚአብሔርን መታመን ያስፈልጋል። ዳዊት ዓይኖቹን እንዲያበራለት ጠየቀ። ከሞት አፋፍ ወደ ሕይወት እንዲመልሰው ጠየቀ። የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው ለሞቴ እንዳልተኛ ዓይኖቼን አብራ። ይሄ ጸሎት እየተጸለየ ያለው ገና እግዚአብሔር ምላሽ ሳይሰጠው እግዚአብሔር ረስቶኛል ካለ በኋላ እንደገና ወደ ጸሎት ከገባ በኋላ እግዚአብሔርን የጠየቀው ጥያቄ ነው። ለሞቴ እንዳልተኛ ዓይኖቼን አብራ። የሆነ ጊዜ የሚመጣ ጊዜ አለ፣ ግን እንዳልተኛ አንቃኝ። ሐዋርያ ጳውሎስ እሱና አብረው የሚያገለግሉት አገልጋዮቹ በወንጌል አገልግሎት ምክንያት በሕይወታቸው እንኳ ተስፋ እንደቆረጡ የተነገረበት ክፍል አለ። ያን ጊዜ ምን አለ? ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን የሞትን ፍርድ በውስጣችን ደረሰብን ይላል። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 8 እና 9 ላይ አንድ ጊዜ እግዚአብሔር የራቀ ይመስለናል። ወደ ሞት አፋፍ ላይ የደረስን ይመስለናል። ሁኔታዎች ወደ ራሳችን ፍጻሜ እንድንመጣ ያመቻቹልናል። ከዚህ የምንማረው በእግዚአብሔር መታመንን መጨመር አለብን። ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን አለ እና በእግዚአብሔር መታመን ያስፈልጋል። በመጨረሻም በምስጋና ሕይወት ውስጥ መመላለስን ያስተምረናል። በማይጠፋው በእግዚአብሔር ፍቅር መታመን። ቁጥር 5 እና 6 ላይ እኔ ግን በቸርነት ታመንኩ፣ ልቤም በመድኃኒት ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። ሁኔታው እኮ አልተለወጠም። በ6 ቁጥሮች ውስጥ የዳዊት ታሪክ አልተለወጠም፣ ግን ዳዊት ራሱ ተለውጧል። በዋሻ ውስጥ ሆኖ እግዚአብሔር የረሳው የመሰለው ሰው፣ እስከ መቼ ድረስ ረሳኸኝ ብሎ የነበረ ሰው ወደ ጸሎት ከገባ በኋላ ከዛ ደግሞ እምነቱን ጨምሮ ወደ አምልኮ ውስጥ ገባ። ባለንበት ሁኔታ ላይ ሆነን ሁኔታዊ ያለ እግዚአብሔርን ልናወድስ፣ እግዚአብሔርን ልናመልክ ይገባናል። ሁኔታው ከተጠናቀቀ በኋላ የድል ሕይወትን ከያዝን በኋላ አይደለም እግዚአብሔር የሚወደሰው፣ ሁኔታው እያለ። ለዚህ ነው ዘማሪው ጨለማው ከብርሃኔ በላይ አይደለም፣ ሕመሜም ደግሞ ከመድኃኒቴ በላይ አይደለም። ሕመም ጊዜ ይወስዳል፣ ጨለማ ጊዜ አለው፣ ግን የሚመጣ ብርሃን አለው። ባለፈው እንደተነጋገርነው የሚመጣ ክብር አለው። ስለዚህ ያለንበት ሁኔታ የጊዜው ነው። ያለንበት ሁኔታ የጊዜው ነው። ግን እሱ እያለ እግዚአብሔርን አመሰግነዋለሁ፣ የረዳኝን እግዚአብሔርን አመሰግነዋለሁ። ይሄ ሰው ከነገ ተበድሮ እየተጨነቀ ሳይሆን ነገን ተስፋ አድርጎ ዛሬ እግዚአብሔርን አመሰግነዋለሁ። በእንዲህ አይነት ሁኔታ ውስጥ ያለን ሰዎች እግዚአብሔር የረሳን፣ እግዚአብሔር የተወን በሚመስል ጊዜ ላይ ወደ አምልኮ ልንመለስ ያስፈልጋል። አሁን የተለማመድናቸው አቋራጭ መንገዶች እነሱ መንገዶች አይደሉም። አሁን የተለማመድናቸው ቃል አውጣልኝ፣ ተናገርብኝ የሚባለው እሱ ሁኔታውን ሲለውጥ አናይም።
የእግዚአብሔር ጊዜ ሲደርስ አልዓዛር እንኳን ከመቃብር የወጣው የእግዚአብሔር ጊዜ ሲደርስ ነው። 4 ቀን በሙሉ በመቃብር ውስጥ ነበር። ዳዊት የእግዚአብሔርን ፍቅር እያሰበ በተረጋጋ ሁኔታ ውስጥ ሆኖ እግዚአብሔር የሚያመጣውን መዳን ሲያስብ ያ እግዚአብሔር የተናገረውን የሚፈጽም አምላክ እንደሆነ ማመን ሲጀምር በንግስና ቦታ እንደሚቀመጥ ከዚህ ከመንከራተት በኋላ ከዋሻ በኋላ ቤተ መንግሥት እንደሚጠብቀው ሲያምን ልቡ በደስታ ሲሞላ ከነገ ተበድሮ ከመጨነቅ ይልቅ ዛሬ መደሰትን ሲመረጥ በእምነት ዳዊት የእግዚአብሔርን የወደፊት ማዳን ያለፈ ጊዜ አድርጎ ቆጥሮ ለእግዚአብሔር እቀኛለሁ፣ ለእግዚአብሔር እዘምራለሁ አለ። አንድ ምክር አለኝ። ባለንበት ሁኔታ ላይ ሆነን መቆም የሚያስችለው በእግዚአብሔር ላይ ታምነን በእግዚአብሔር ፊት እየጸለይን እግዚአብሔርን ማምለክ እንጂ ማጉረምረሙ ውጤት አያመጣም። ዳዊት በመጀመሪያው ቁጥር ላይ በግራ መጋባት ውስጥ ነበረ። በጭንቀት ውስጥ ሆኖ ነገር የተወሳሰበበት ጊዜ ነበረ። በዋሻ ውስጥ ተደብቆ ሊያስብ የሚችለው ነገር ይሄንን ነበረ። በኋላ ግን ደግሞ የዳዊት ትኩረት ወደ አምልኮ ውስጥ ሄደ። በራሱና በችግሮቹ ላይ ከማተኮር ይልቅ ሁሉን ወደሚችል ወደ እግዚአብሔር ሐሳቡን መስጠት ጀመረ። ያን ጊዜ ግራ መጋባት ይቆማል። አምላኬን ተስፋ አድርገዋለሁ ማለት ይጀምራል። የእግዚአብሔርን ፍቅር በሁኔታዎች ከመተርጎም ይልቅ ሁኔታውን በእግዚአብሔር ፍቅር መተርጎም ይሻላል። ልድገሙ። የእግዚአብሔርን ፍቅር በሁኔታ ስንተረጎም ማለት ምን ማለት ነው? ሁኔታዎቹ እግዚአብሔር የተወን እግዚአብሔር የሚወደን የማይመስልበት ጊዜ ላይ እንደሱ ከማሰብ ይልቅ ሁኔታውን በእግዚአብሔር ፍቅር መተርጎም ይሻላል። እግዚአብሔር ይወደኛል፣ እግዚአብሔር አይተወኝም፣ እግዚአብሔር አይረሳኝም ማለት ይሻላል። የእግዚአብሔር ቃል እንዲህ ስለሚለን እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ስለዚህ እነዚህ በመጽሐፍ ቅዱስ ውስጥ እግዚአብሔር ፈልጓቸው እግዚአብሔር ጠርቷቸው የተዋቸው የሚመስሉ ሰዎች ነገር ግን የታሪካቸው መጠናቀቂያ ላይ ስንመለከት የዮሴፍን የመጨረሻ የተጠናቀቀ ሕይወቱን ስንመለከት በሹመት ነው። ዳዊት በንግስና ነው። ስለዚህ እግዚአብሔር ዛሬ ምን ተናግሮናል? እግዚአብሔር ምን ተስፋ ቃል ኪዳን ሰጥቶናል? ምን ህልም አይተናል? ምን ተስፋ አለን? ይህንበት ያለው መንገድ እግዚአብሔር ከተናገረው ጋራ ተቃርኖ ውስጥ ነው ወይ? እንደዚህ ከሆነ ምን እያደረክ ነው? ምን እያደረኩ ነው? ምን እያደረግን ነው? እንዴት ነው መጠበቅ ያለብን? በጸሎት በመታመን እግዚአብሔርን በማምለክ ከሁኔታዎች ልንወጣ እንችላለን። እግዚአብሔር ይባርካችሁ።